ኢራን የባህር ዳርቻዎቼ የአሜሪካ ጦር መቀበሪያ ይሆናሉ እያለች እየዛተች ትገኛለች። የኢራን አብዮታዊ ጦር በአሜሪካ አንጠቃም ያለበት ምክንያትም አነጋጋሪ ሆኗል። አሜሪካ ከኢራን ጋር የለየለት ጦርነት ውስጥ መግባት አትፈልግም፣ ምክንያቱም ደክሟታል፣ ደካማ ሆናለች ሲል ነው አብዮታዊ ጦሩ ያወጣው መግለጫ የጠቆመው። ይሁንና አንዳች ግጭት ከተነሳ ሆርሙዝ የሚገኝበት ደቡባዊ ኢራን የወራሪዎች መቀበሪያ ይሆናል ሲል አብዮታዊ ጦሩ ባወጣው መግለጫ ጠቁሟል። አሜሪካ የተኩስ አቁም ስምምነቱን እየጣሰች ነው ብላ የከሰሰችው ቴህራን ለአሜሪካ የምትሰጠው እምነት ዜሮ የሚባል ደረጃ ላይ እንዳለም ማሳውቃለች። የሆርሙዝ አካባቢ አሁንም ቀውጢ በሆነበት በዚህ ሰዓት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን የኢድ አል አድሃ አረፋ በዓልን ምክንያት በማድረግ ባስተላለፉት መልእክት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ወርደውባቸዋል። ይህ አምባገነን ብለው የሰየሟቸው ኔታንያሁ በመላው ሙስሊሞች ክንድ ትግል እንዲደረግባቸውም ጥሪ አቅርበዋል። በዓሉን ምክንያት በማድረግ ከካምሊካ መስጊድ መልእክታቸውን ያስተላለፉት የቱርኩ ፕሬዝዳንት ኔታንያሁ የተባለው አምባገነን በመላው ሙስሊሞች ክንድ ተገቢውን ትምህርት ይወስዳል ብዬ አምናለሁ ብለዋል። ከኢራኑ ፕሬዝዳንት መሱድ ፐዘሽኪያን ጋር በስልክ የተነጋገሩት ኤርዶዋን የቱርክና የኢራን ግንኙነትን ከፍ ወዳለ ደረጃ መውሰድ እንደሚፈልጉም አሳውቀዋል። በቀጠናዊና ዓለም አቀፍ ጉዳዮች ላይ መክረናል ያሉት ኤርዶዋን የተኩስ አቁም ስምምነትና ንግግርን በተመለከተ ቱርክ አስፈላጊውን ነገር ሁሉ ታደርጋለች ብለዋል። ወደ ቱርክ ግዛት ከኢራን ተወንጭፈዋል የተባሉ ድሮኖች ቢኖሩም ቱርክ ግን ከቴህራን ጋር ያላትን ግንኙነት ሙሉ ለሙሉ መበጣጠስ አልፈለገችም። እንደውም አይኔን ከኳሱ ላይ አልነቅልም ብላ ኔታንያሁን አሁንም እንደያዘቻቸው ነው።